የዛሬ ቪዲዮአችን ደግሞ ትኩረት የሚያደርገው ስራን በፍጥነት ለማግኘት የሚጠቅሙን ባለ 4 ደረጃዎችን ነው የምናየው። በ2026 ላይ ውጤታማ የሆኑ ባለሙያዎች ስራን በፍጥነት ለማግኘት የሚጠቀሙበትን ቴክኒኮችን ነው ዛሬ በዚህ ቪዲዮ ላይ የምናየው ማለት ነው። እስከ ቪዲዮአችን ፍጻሜ ድረስ አብራችሁ የምትቆዩ ከሆነ እነዚህን 4 ስቴፖች ከተከተላችሁ ስራን በፍጥነት የሚረዷችሁ ደረጃዎች ነው የምናየው። ከዛ በፊት ቻናላችንን ሰብስክራይብ አድርጉ። አሁን ወደ ቪዲዮአችን እንግባ። ብዙ ሰዎች ካለፉ በኋላ ተመርቀው ከወጡ በኋላ በሆነ ስኪል ላይ ሙያ ይዘው ከወጡ በኋላ ስራ ማግኘት በጣም ከባድ ነው። የስራው አቅርቦትና የስራ ፈላጊው ቁጥር ባለመመጣጠኑ ምክንያት በሀገራችን ስራ ፈልጎ ማግኘት በጣም ከባድ የሆነ ስራ እየሆነ መጥቷል። ለራሱ ሀስል እየሆነ መጥቷልና ስራን ግን በአጭር ጊዜ ለማግኘት ከምትጠቀሙባቸው ቴክኒኮች ውስጥ ወይም ደግሞ ደረጃዎች ውስጥ አንዱና የመጀመሪያው ታርጌቲንግ ነው። ያ ማለት ኢላማ ማድረግ ነው። ይሄ የብዙ ሰዎች ችግር ነው። ብዙ ሰዎች ማስታወቂያ በወጣበት ቦታ ሁሉ ሲቪያቸውን መበተን፣ የተለያዩ ቫካንሲዎች ሲወጡ እነዛ ላይ ሁሉ ሲቪያቸውን መላክ የብዙ ሰዎች ፍላጎት ሆኗል አሁን ላይ። ምክንያቱም ከመጓጓት አንጻር ብዙ ሰዎች ምን ያደርጋሉ? ሲቪያቸውን በየቦታው ይልካሉ ማለት ነው። የሚመለከተንን ለማይመለከተንም ስራ ሲቪያችንን እየበተን ማስታወቂያ በወጣበት ቦታ ሁሉ እየተገኙ ማመልከት ብዙ ስራ የሚያስገኝ ይመስለናል፣ ወይም ደግሞ ስራ የምናገኝ ይመስለናል። ይሄ ግን በጣም አድካሚ ነው። ስራ በወጣበት ቦታ ሁሉ እየዞርን የምናመለክት ከሆነ በየቦታው ሲቪያችንን የምንበትን ከሆነ ስራ ቶሎ የማግኘት እድላችን ከፍተኛ ሊመስለን ይችላል። ግን ማወቅ ያለባችሁ ነገር ምንድነው? በየቦታው ሲቪያችንን ስለበተን ብዙ ስለታገልና ብዙ ስለለፋን ሳይሆን ታርጌት ስናደርግ ነው ስራ በፍጥነት ልናገኝ የምንችለው። ታርጌት ማለት ምንድነው? የእናንተ ፕሮፌሽን አለ፣ የእናንተ የምታውቁት የተማራችሁበት ነገር አለ። ከእናንተ ፕሮፌሽን ከእናንተ የስራ ከእናንተ ሙያ ጋር ሊሄዱ የሚችሉ ድርጅቶችን ወይም ደግሞ መቀጠር የምትፈልጉባቸውን ቦታዎች ሴሌክት ታደርጋላችሁ። መጀመሪያ እነዛ ድርጅቶች ከእናንተ ሙያና ፕሮፌሽን ጋር ተቀራራቢ የሆኑ ሙያዎችን የሚጠይቁ ወይም ተስማሚ የሆኑ ከእናንተ እውቀትና ክህሎት ጋር አብረው ሊሄዱ የሚችሉ ድርጅቶችን መለየት እና ታርጌት ማድረግ ነው። ይሄ የመጀመሪያው ነው። ምክንያቱም ሲቪያችሁን በየቦታው ስለበተናችሁ ብቻ ተቀባይነት ታገኛላችሁ ማለት አይደለም። ይህንን በደንብ ማወቅ ያስፈልጋል። የእናንተን ተቀባይነት የሚያደርገው ነገር ምንድነው? የሲቪያችሁ ጠንካራ መሆን ነው። የእናንተ ፓሽን መኖር ነው እዛ ነገር ላይ። ምክንያቱም ድርጅቶች ሲቀጥሩ የሚያዩት ሲቪያችሁን ሲመለከቱ እዚህ ድርጅት ውስጥ ቢቀጠር ምን አይነት ቫልዩ ሊጨምር ይችላል አሉ አይደለ? ሂውማን ሪሶርስ ላይ የሚሰሩ ሰዎች ቀጣሪዎች አሉ። እነዛ ሰዎች እናንተ ሲቪ አገላብጠው ሲመለከቱ ይሄ ሰውዬ የግለሰብ መጥቶ እኛ ጋር ቢቀጠርና እኛ ጋር ቢሰራ በድርጅታችን ላይ ምን ቫልዩ ይጨምራል የሚለውን ነገር ቼክ ያረጋግጣሉ ማለት ነው። ስለዚህ ማመልከት የሚገባችሁ ነገር ከእናንተ ፕሮፌሽን ጋር አብረው ሪሌት ሊያደርጉ የሚችሉ እናንተም ተመችቷችሁ ምቾት ተሰምቷችሁ ሊሰሩባቸው የምትችሉባቸው የስራ ዘርፎችን ለይታችሁ እንዲሁም ደግሞ ታርጌት አድርጋችሁ ማመልከቻዎችን ማስገባት ይኖርባችኋል፣ ወይም ደግሞ ሲቪያችሁን ማስገባት ይኖርባችኋል ማለት ነው እንጂ ቫካንሲዎች ማስታወቂያዎች በወጡ ቁጥር ወይም ደግሞ በየቦታው ሲቪያችሁን በበተናችሁ ቁጥር አቅማችሁን እያጣችሁ ቫልዩዋችሁን እያጣችሁ ትሄዳላችሁ ማለት ነው። ይሄ የመጀመሪያው ታርጌቲንግ ወይም ደግሞ ኢላማ ማድረግ የመጀመሪያው ቶሎ በፍጥነት ስራ እንዲታገኙ የሚጠቅማችሁ ነገር ነው ማለት ነው። ወደ ሁለተኛው ስራን በፍጥነት ቶሎ እንዲታገኙ የሚጠቅማችሁ ነገር ሪሰርች እና የችግር ዳሰሳ ጥናት ማካሄድ ነው። መስራት የምትፈልጉባቸውን ከእናንተ ፕሮፌሽን ከእናንተ ስራና ክህሎት ጋር አብረው ሊሄዱ የሚችሉ ድርጅቶችን ከመረጣችሁ በኋላ በነዛ ድርጅቶች ላይ ሪሰርች ማድረግ ነው። የዳሰሳ ጥናት ችግሮችን ምን አይነት ችግሮች እንዳሉባቸው፣ ምን አይነት ጥንካሬ እንዳላቸው፣ ምን አይነት ነገር እንደሚጎላቸው፣ እዛ ድርጅት ብትገቡ ምን አይነት ቫልዩ አድ ልታደርጉ እንደምትችሉ የዳሰሳ ጥናት ማካሄድና ችግሮቻቸውን መለየት ነው። የስራ እንቅስቃሴያቸውን መለየት ነው። ምን አይነት ድክመቶች እንዳሉባቸው። ምክንያቱም ሁሉም ነገር ከፔይ ነው የሚነሳው። ያንን ፔይን እናንተ የተለየ ቫልዩ ክሬት ማድረግ የምትችሉ ከሆነ ድርጅቶች እናንተን ለመቀበል ወደ ኋላ ይሉ። ማድረግ የሚገባችሁ ነገር ምንድነው? የዳሰሳ ጥናት ማካሄድ ነው። ችግሮቻቸውን መለየት። እዛ ድርጅት ውስጥ ከገባችሁ በኋላ ደግሞ ምን አይነት ችግሮችን በምን አይነት ሁኔታ ልፈቱባቸው እንደምትችሉ፣ የማህበራዊ ሚዲያዎቻቸው ጠንካራ ናቸው አይደሉም፣ የማህበራዊ ሚዲያዎቻቸውን መጎብኘት ሊሆን ይችላል። እንዲሁም ደግሞ የሚያጋጥሟቸው ዋና ዋና ችግሮች ምን እንደሆኑ፣ ምን አይነት ተግዳሮቶች እንዳሉባቸው፣ ከወቅቱና ከጊዜው ጋር አሰራራቸው ምን ያህል መዘመንና አለመዘመኑን ቼክ ማድረግ አለባችሁ ማለት ነው። ምክንያቱም እናንተ እዛ ድርጅት ውስጥ ስትገቡ ዝም ብላችሁ ገብታችሁ ደሞዝ ለመቀበል ወይም ደግሞ ስራ አገኘሁ ብላችሁ ደሞዝ ለመቀበል ሳይሆን ድርጅቶች ከናንተ የሚፈልጉት ነገር ምንድነው? የሆነ ዩኒክ ነገር ይፈልጋሉ፣ ለየት ያለ ነገር ይፈልጋሉ። እዚህ ድርጅት ውስጥ አንድ ሰው ቢመጣ ይሄን ድርጅት ወዴት ከፍ ሊያደርገው ይችላል፣ ምን አይነት ቫልዩ ክሬት ሊያደርግና ሊጨምርልን ይችላል የሚለውን ነገር
በደንብ ያስቡበታል ማለት ነው። ስለዚህ እናንተ ደግሞ ያንን ነገር ማድረግ የምትችሉት እና ሲቪያችሁ ልታዘጋጁ የምትችሉት ወይም ማመልከቻችሁ ልታዘጋጁ የምትችሉት የዛን ድርጅት ድክመትና ጥንካሬ መለየት ስትችሉ ነው። ያ ማለት ምን አይነት ደካማ ጎን አለው፣ ምን አይነት ጥንካሬ ጎን አለው፣ የስራ እንቅስቃሴያቸውም ይመስላል የሚለው ነገር በደንብ መለየትና ማወቅ ስትችሉ ነው። በተጨማሪም ደግሞ ከገበያ ጋር ከማርኬቲንግ ጋር ከፕሮዳክሽን ጋር እንዲሁም ደግሞ ከስራ ጋር የተያያዙ ነገሮች ምን አይነት ጥንካሬና ደካማ ጎን አላቸው፣ እንዲሁም ከሰራተኞች አያያዝና ከደንበኞች አያያዝ ጋር ምን አይነት ጉድለቶች አሉባቸው የሚለውን ነገር በደንብ ቸክ አድርጋችሁ ካጠናችሁ በኋላ እናንተ በዛ ክፍተት ትገባላችሁ ማለት ነው። በዛ ቀዳዳ ትገባላችሁ። በእነሱ ድክመት ትገቡና ያን ድክመቶቻቸውን ምን አይነት መልኩ ልትቀርፉት እንደምትችሉ ለዛ ችግሮቻቸው ምን አይነት ሶሉሽን ይዛችሁ እንደምትመጡ ተጋጃላችሁ ማለት ነው። ይሄን ስታደርጉ ስራ የመቀጠር እድላችሁን ከፍ ያደርገዋል ማለት ነው። ወደ ሶስተኛው እንሂድ። ወደ ሶስተኛው ስንሄድ ሶስተኛው ላይ ስራን በፍጥነት ለማግኘት መከተል ካለባችሁ ደረጃዎች ውስጥ የሶስተኛው ማመልከቻችሁን ማዘመን ነው። ተመሳሳይ ሲቪ ለሁሉም ድርጅት መላክ አሁን ላይ በጣም የተለመደ ነገር ነው። ለተለያዩ ድርጅቶች ለተለያዩ ካምፓኒዎች ተመሳሳይ ሲቪዎችን ለሁሉም ድርጅት ኮፒ ያደርጉ መላክ አሁን ላይ በጣም የተለመደ ነገር ነው። ይሄ ነገር ስራን በፍጥነት እንዳታገኙ የሚያደርጋችሁ ትልቅ ችግር እየሆነ መጥቷል። ብዙዎቻችሁ አቃችሁም ሳይሆን ሳታውቁ ተመሳሳይ ሲቪዎችን ኮፒ ያደረጋችሁ ለሁሉም ድርጅት ለሁሉም ካምፓኒ መላክ በጣም እየተለመደ መጥቷል። ይሄ በጣም ፍጹም የሆነ ስህተት ነው። ምክንያቱም ሁሉም ድርጅት የራሱ ችግር አለበት። ሁሉም ድርጅት የራሱ የሆነ ጠንካራና ደካማ ጎኖች አሉት፣ የአሰራር ሲስተሞች አሉትና እናንተ አንደኛው ድርጅት ላይ ወይም ደግሞ ለአንደኛው ካምፓኒ የጻፋችሁትን ሲቪ ለሁሉም ድርጅቶች ስትልኩ ሲቪያችሁ ተቀባይነት ያጣል ማለት ነው። ወይም ደግሞ የስራ ማመልከቻችሁ ተቀባይነት እንዲያጣ ያደርገዋል፣ ወይም ስራን በፍጥነት እንዳታገኙ ያደርጋችኋል ማለት ነው። ሁለተኛ ደረጃ ላይ ያለውን እናጣው። የድርጅቱን ጠንካራና ደካማ ጎን ከለያችሁ በኋላ በቀጥታ በዛ ደካማ ጎኖቻቸውና በሚያስፈልጋቸው እውቀት ላይ ወይም በሚያስፈልጋቸው ክህሎት ላይ ሲቪያችሁን ማስተካከል ይኖርባችኋል ወይም ማዘመን ይኖርባችኋል ማለት ነው። ምክንያቱም ቶሎ ብላችሁ ተቀባይነት እንዲታገኙና እንዲትመረጡ የሚያደርጋችሁ ነገር ከድርጅቱ አሰራርና ከድርጅቱ ሲስተም ጋር አብራችሁ ስትጓዙ ነው ወይም ሪሌት ስታደርጉ ነው። እንዲሁም ደግሞ ቀጣሪ ድርጅት የሚፈልገው ሰው አለ አይደል? ሂውማን ሪሶርስ አለ፣ የሚፈልገው ክህሎት አለ፣ የሚፈልገው የራሱ የሆነ ዩኒክ የሆነ ነገር አለ። ሶ ለዛ ችግሮቻችሁ ለሚፈልጉት ነገር እናንተ ብቁ ሆናችሁ ስትገኙ ነው ያ ድርጅት ተቀባይነት የሚያደርጋችሁ ማለት ነው። ወይም የእናንተን ሲቪ የእናንተን ማመልከቻ ተቀባይ የሚቀበላችሁ። ሶ ይሄን ለማድረግ ደግሞ ሲቪዎቻችሁን ሁልጊዜም ከምታመለክቱበት ድርጅት ከምታመለክቱበት የስራ ማስታወቂያ ጋር ሪሌት የሚያደርግ አብሮ ሊሄድ የሚችል የነሱን ክፍተት ሊሞላ የሚችል ችግሮቻቸውን በምን አይነት መልኩ ሶልቭ ልታደርጉ እንደምትችሉ ሲቪያችሁ ላይ ሲቀመጥ ነው። ሶ ይሄንን አውቃችሁ ሲቪያችሁን በየጊዜው ማዘመን። ለማን ነው የምትልኩት? ለምን አይነት ድርጅቶች ነው የምትልኩት? ይሄ የምትጽፉት ሲቪ የምታዘጋጁት ሲቪ እዛ ድርጅት ላይ ተቀባይነት እንዲኖራችሁም እንዳይኖራችሁም የሚያደርግ ትልቅ ኃይል ስላለው ይህንን ነገር ከምታመለክቱበት ወይም ደግሞ ከምታስገቡበት ድርጅት ጋር ሲቪያችሁን ማዘመን፣ የሚፈለግባችሁ ነገር ያ ድርጅት የሚፈልገውን ኢንትረስቱን በደንብ ማወቅና በዛው ልክ መዘጋጀት ስራን በፍጥነት እንዲታገኙ ይጠቅማችኋል ማለት ነው። ወደ አራተኛው ስንሄድ አራተኛ ላይ የምናገኘው ስራን በፍጥነት እንዲታገኙ የሚያደርጋችሁ ነገር ኔትወርኪንግ ነው። ኔትወርኪንግ ማለት ብዙ ሰዎች ጋር መገናኘት፣ ኮሚኒኬሽን መፍጠር፣ ግንኙነት መፍጠር ነው። ለምሳሌ ብዙ እውቀት አላችሁ፣ ብዙ ስኪል አላችሁ። ያን አቅማችሁንና ስኪላችሁን አውጥታችሁ የማትጠቀሙ ከሆነ ኮሚኒኬት የማታደርጉ ከሆነ የእናንተን እውቀት ችሎታ የሚረዳላችሁ ወይም ደግሞ የሚያውቃችሁ አይኖርም። አሁን ላይ ትልቁ ፓወር የሚባለው ለስኬት ትልቁ ፓወር የሚባለው አሁን ላይ ኔትወርኪንግ ነው። ኔትወርኪንግ ማለት ከብዙ ሰዎች ጋር ኔትወርክ መፍጠር፣ ግንኙነት መፍጠር፣ ኮሚኒኬት ማድረግ፣ ከብዙ ሰዎች ጋር ትውውቅ ማድረግ የስኬታችሁን ደረጃ አንድ እርምጃ ከፍ የሚያደርገው ትልቅ ሚስጥር ነው። በተለይ በዚህ ዘመን ላይ የአንድ ሰው ስኬታማነቱ የሚለካው በአለው በሚያውቀው ሰው ልክ ነው። ያ ማለት በሚሊዮን የሚታወቅ ሰውና ምንም እውቅና የሌለው ሰው እኩል የሆነ ስኬታማነት አይኖራቸውም። እያያችሁት ነው። በተለይ በዚህ ባለንበት በዲጂታል ዘመን ብዙ ኔትወርክ ያለው ሰውና የሌለው ሰው ኢምፓክታቸው እኩል ፈጽሞ እኩል ሊሆን አይችልም። ስለዚህ ማወቅ የሚገባችሁ ነገር ምንድነው?
ኔትወርኪንግ መፍጠር ነው። ከጓደኞቻችሁ ጋር አብራችሁ ከተማራችሁ ሰው፣ በትምህርት ቤት ከምታውቋቸው ሰዎች፣ እስከዛሬ ድረስ በተለያየ አጋጣሚ ከምታውቋቸው ሰዎች ጋር ኔትወርክ መፍጠር ነው። ኔትወርካችሁን ባበዛችሁ ቁጥር ወይም ከብዙ ሰዎች ጋር ትውውቃችሁን ባበዛችሁ ቁጥር የስራ የማግኘት እድላችሁ በዛው ልክ በጣም እያደገ ይሄዳል፣ በጣም እየሰፋ ይሄዳል እና እንደውም አንዳንድ ጊዜ ምን ይባላል ኔክሰስ ኢኳልስ ቱ ኔትወርክ ስኩዌር ይባላል። ያ ማለት የአንድ ሰው ስኬታማነት የሚለካው ባለው የኔትወርክ ልክ ነው፣ በሚያውቀው የሰው ልክ ነው። ምክንያቱም እናንተ ብዙ ሰዎችን በተዋወቃችሁ ቁጥር ስራ የማግኘት እድላችሁ እንዲሁም ደግሞ የተለያዩ እድሎች መፈጠራቸው የተለያዩ የስራ እድሎች የስራ አጋጣሚዎች መፈጠራቸው እድል በዛው ልክ ከፍ ይላል። ብዙ ሰው የማያውቃችሁ ከሆነ ወይም ከብዙ ሰዎች ጋር የማትተዋወቁ ከብዙ ሰዎች ጋር ግንኙነት ከሌላችሁ የስራ የማግኘት እድላችሁ በጣም ዝቅተኛ ነው። የእናንተን ዕውቀት የእናንተን ክህሎት ቤታችሁ ድረስ መጥቶ ወይም እናንተ ውስጥ መጥቶ የሚያቀላችሁ የለም። ምክንያቱም እናንተን ራሳችሁ እስካልገለጻችሁ ድረስ እናንተን ለስራው ዝግጁ እስካልሆናችሁ ድረስ እናንተ ጋር መጥቶ የስራ እድል ሊሰጣችሁ የሚሞክር ሰው የለም ማለት ነው። ስለዚህ ስራ ማግኘት የምትፈልጉ ሰዎች ወይም ስራ እየፈለጋችሁ ላላችሁ ሰዎች ትልቁ ነገር ምንድነው? ስራን በየቦታው ከማሯሯጥ ይልቅ ወይም ቫካንሲዎችን ስራ የተለያዩ ማስታወቂያዎችን አትሞክሩ እያልኩ አይደለም። የተለያዩ ማስታወቂያዎችን ሞክሩ፣ ግን ኔትወርካችሁን ማስፋት ይኖርባችኋል። ከብዙ ሰዎች ጋር ግንኙነት ማድረግ፣ ከብዙ ሰዎች ጋር መተዋወቅ፣ ጥረት ማድረግ፣ ማስፋት ተጨማሪ እድሎችን ተጨማሪ ኦፖርቹኒቲዎችን ይዞላችሁ ይመጣል ማለት ነውና በዚህ ዘመን ላይ ትልቁ ስኬት የሚባለው ኔትወርኪንግ ነው። ከብዙ ሰዎች ጋር ትውውቅ ማድረግ ነውና ከብዙ ሰዎች ጋር ኮሚኒኬሽን ስትፈጥሩ ግንኙነት ስትፈጥሩ የስራ የማግኘታችሁ እድል በዛው ልክ ከፍ እያለ ይሄዳል ማለት ነው። ዛሬ ስራ በፍጥነት ለማግኘት የሚረዷችሁ ባለ 4 ደረጃዎችን አይተናል። እነዚህን 4 ደረጃዎች በስቴፕ ከተከተላችሁ በአጭር ጊዜ ውስጥ ስራ የማግኘት እድላችሁ ወይም ኦፖርቹኒቲያችሁ ከፍ ይላል ብዬ አስባለሁ። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ሰላም።